ሰላም ሰላም እንደምንድናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በመላው ዓለም የምትገኙ ሁላችሁም እንደምንድናችሁ? እንዴት ናችሁ? ደህና ናችሁ ወይ? ፈጣሪ የተመሰገነ ይሁን። የድንግል ማርያም ልጅ እኔ በጣም ደህና ነኝ። እንግዲህ ዩቲዩብ ከጀመርኩኝ ዛሬ አንድ ሳምንት ሞልቶኛል፣ አልፎኛል። አንድ ሳምንት እያለፈኝ ይመስለኛል እና በዚሁ አጋጣሚ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁኝ እያበረታታችሁኝ ያላችሁ በጣም ቴንኪው አመሰግናለሁ። ወደፊትም ደግሞ አብራችሁኝ ሁኑ። ሌሎችም እንዲሁ ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ አበረታቱኝ ለማለት ያክል ነው። ከዛ ውጪ አንድ ሀሳብ እየመጣው ዛሬ ለምን መሰላችሁ? ብዙዎቻችንን እየፈተነን ያለ የብዙዎቻችን እህቶች የብዙዎች ወንድሞችን ህይወት እየሰበረ እያበላሸ ስላለ አንድ ሀሳብ እየመጣሁኝ። ይህም ሀሳብ ምን መሰላችሁ? ስፔሻሊ ከቤተሰብ ርቀን የምንኖር እና በጣም ብዙ ፈተናዎችን እያሳለፍን ብዙ ችግሮች ውስጥ ለገባን ሰዎች እስኪ እንመካከር። ሁላችን ሰውን እናምንና ከተጎዳን በኋላ መግቢያ የጠፋብን ራሳችንን ለማጥፋት እየተዘጋጀን ያለን በጣም ብዙ ሴቶች አሉ። በጣም ብዙ ወንዶችም አሉ ባይዞይ ማለት ነው። በሴቶች እየተጎዱ የሚያነሳቸው ማለት እንደውም ደግሞ ከሴቶች ይልቅ ወንዶች ሲሰበሩ ለመነሳት በጣም ጊዜ ይፈጅባቸዋል። ሴት ልጅ ቆራጥ ነች፣ ስትነሳ እንትን አትልም። ይሉኝታ ወንዶች በጣም እንትን ይላቸዋል፣ በቃ ይከብዳቸዋል። አንተ እንደዚህ አንተ እንደዚህ አንተ እንደዚህ የሚለው በጎን ያለው ጫጫታ ስላለ ይፈራሉ። ራሳቸውን ጉድት አድርገው ጊዜ ይፈጅባቸዋል ራሳቸውን ለማከም። ሴቶች ግን ይሻላሉ ብዬ አስባለሁ። እና ስፔሻሊ ከቤተሰብ ርቀን የምንኖር ለትምህርት ሊሆን ይችላል፣ ዩኒቨርሲቲ ገብተን ሊሆን ይችላል፣ አረብ ሀገር ለስራ ሄደን ሊሆን ይችላል። በተለያዩ ዓለማት ኢትዮጵያ ህዝብ የማይኖርበት ቦታ አለ ብዬ አላስብም። በተለያየ ቦታ እንትን ብለን ተሰራይተን ነው የምንኖረው እና ህይወታችንን ግን እንዴት አድርገን ነው ማኔጅ እያደረግን ያለ ነው? ከምን አይነት ጓደኛ ጋር ነው እየዋልን ያለ ነው? ምን አይነት ሰው ነው የኛን ህይወት እየመራው ያለው? እኔ ራሴን እየመራሁት ያለሁት ወይስ ህይወቴን አሳልፌ ለሌላ ሰው ሰጥቻለሁ? ተጎናችን ያለው ምን አይነት ሰው ነው የሚለውን ነገር እባካችሁ በእውነት አንዳንዴ ሳንፈልጋቸው ሮጠው መጥተው ይቀርቡናል። ምንም ሳንፈልጋቸው እኮ ነው ሮጠው መጥተው ይቀርቡናል። ለራሳቸው ጥቅም እኛን ለመጠቀም ሲፈልጉ፣ እኛን ጥቅም ላይ ለማዋል ሲፈልጉ ሮጠው መጥተው ይቀርቡናል እኛን። ያን ጊዜ ራሳችንን ልንፈትሽ ይገባል። ምን አይነት ሰው ጋር ነው ያለሁት? ወደ ምን አይነት አቅጣጫ እየሄድኩኝ ነው ያለሁት የሚለውን ነገር ልንፈትሽ ይገባል። በፍቅር ህይወት ውስጥ አፍቃሪ ነን ብለው ሮጠው መጥተው ድርግም የሚሉ ህይወታችን ውስጥ አሉ። እነኛን ሰዎች ቀይ መስመር ለህይወታችን አስምረን ልንጠብቃቸው ይገባል። እስከምን ድረስ ነው የእነኛ ሰዎች ፕሌስ ቦታቸው? እስከምን ድረስ ነው በእኛ ህይወት ውስጥ? እነኛን ሰዎችስ እስከ መቼ ድረስ ነው የምንረዳው? ማንነታቸውን የምናውቀው እስከ መቼ ድረስ ነው? ልብ ብላችሁ የምታዩዋቸው ከሆነ የምትከታተሏቸው ከሆነ እንዴት አድርገን እንወቅ? ከባድ ነው ሰውን መረዳት የምትሉ በጣም ብዙ ሰዎች አላችሁ። አዎ በጣም ከባድ ነው ሰውን መረዳት፣ በጣም ከባድ ነው። ባይዚ ሰውን ማወቅ በጣም ከባድ ነው። የሰው ልጅ ተነቦ የማያልቅ መጽሐፍ፣ ተጨልፎ የማያልቅ ባህር ነው ይላሉ አባቶች። ለምን መሰላችሁ? ዛሬ ያያችሁትን ጸባይ ነገ ላታገኙ ትችላላችሁ። ስፔሻሊ በህይወታችን ውስጥ የኛን ህይወት ለማመሰቃቀል የሚመጡ ሰዎች፣ የኛን ህይወት ለማበላሸት የሚመጡ ሰዎችን ማወቅ እንችላለን። አስመስለው እስከ ፍጻሜው መሄድ አይችሉም። አንድ ቀን ማንነታቸው ሲገለጥና ማንነታቸውን ስናቅባቸው ቱር ብለው ይወጣሉ ከህይወታችን። እስከዛ ድረስ ግን ልንታገስ ይገባል። የኛን ህይወት እድገት፣ የኛን ህይወት ለውጥ የሚፈልጉ
ጊዜም ቢሆን ከጎናችን ሆነው በተግባር ነው የሚያሳዩን። በተግባር በስራ ነው የሚያሳዩን እንጂ አንድ ነገር ስንናገራቸው የኔ ሐሳብ ካልሆነ አንቺ እንደዚህ ካልሆንሽልኝ፣ አንቺ እንደዚህ ካልሆንሽ፣ አንተ እንደዚህ ካልሆንክልኝ አይሉንም በፍጹም። በሐሳባችን ይስማማሉ፣ ይደግፉናል። ወደ ጥሩ ስንሄድ ይደግፉናል። የኛን ሐሳብ የኛን እድገት የማይፈልጉ የኛን ለውጥ የማይፈልጉ የኛን ጥሩ ሐሳብ መቼም ቢሆን አይደግፉልንም። እኛ ግን ለህይወታችን መስፈርት ልናወጣለት ይገባል። ህይወታችን መስፈርት ሊኖረው ይገባል። የወደፊት ህይወታችን በዓላማ ሊመራ ይገባል። ምን አይነት ሰው መሆን አለብኝ፣ ከምን አይነት ሰዎች ጋር መዋል አለብኝ የሚለውን ነገር መስፈርት አውጥተን ልንጠብቃቸው ይገባል። ምንጊዜም ከህይወታችን አይጠፉም። በትምህርት ላይ፣ በትዳር ላይ፣ በቃ በእያንዳንዱ ጉዟችን በስራ ላይ ይገጥሙናል እንደነኛ አይነት ሰዎች። በሁሉ መንገዳችን ላይ ቆመው ይጠብቁናል። በሁሉ ግን እኛ ሬዲ ሆነን ለህይወታችን መስመሮችን አስምረን መጠበቅ አለብን። ሰዎችን እስከምን ድረስ ነው አክሰፕት ማድረግ ያለብን? ልክ ሊኖራቸው ይገባል። ለህይወታችንም ወሰን ሊኖረው ይገባል። እንዴ ለምንድን ነው? እኔ እኮ በጣም ነው የሚገርመኝ ነገር ስፔሻሊ አሁን ላይ በየሚዲያው እየተዘዋወረ የምታዩት ነገር አለ። አረብ ሀገር ላይ የሚኖሩ እህቶች፣ ዩኒቨርሲቲ ላይ የሚማሩ እህቶችን ህይወት ለማበለሻሸት አፍቃሪ መስለው ህይወታቸውን ተጣሙባቸው የሰውን ህይወት ለማጣመም ሮጠው ህይወታቸው ውስጥ ድርግም የሚሉ እህቶቼ፣ በእውነት አትሸወዱ። ለሁሉም ጊዜ አለው፣ ሁሉም ቦታ አለው፣ ሁሉም ሰዓት አለው። ፕላን ሊኖረን ይገባል። ዝም ብሎ ላወራን ሁሉ፣ ዝም ብሎ ለቀረበን ሁሉ የነበረንን ፕላን አሳልፈን መስጠት የለብንም። ፊውቸራችንን ላገኘነው ሁሉ ማውራት የለብንም። ፊውቸር ሊኖረን ይገባል። በፊውቸራችን ውስጥ ግን የማይረቡ ሰዎችን ማስገባት እንደሌለብን ልናቅ ይገባል። እውነት አፍቃሪዎች ከሆኑ ትክክለኛ ጓደኞች ከሆኑ እንዴ እኔ በጣም ነው የማዝነው። አንድ ሀሳብ ላንሳላችሁ። አሁን ይሄ በቃ አሁን ላይም እየተዘዋወረ ያለ ቆይቷል። ደግሞ አንዱ ከአንዱ ለምንድን ነው የማንማረው? ግድ እኔ ላይ መድረስ አለበት? ለምን አንማርም? እንማር፣ አንዳችን ከአንደኛችን እንማር። አፍቃሪ መስለው ይጠጓችሁና የእናንተን ለውጥ የማይፈልጉ የእናንተን መሰናክል የሚፈልጉ እናንተ መድፋት የሚፈልጉ እናንተ መጣል የሚፈልጉ ሰዎች ምናልባት ቂማቸው አይታወቅም። ከቤተሰብ ይሁን ከእናንተ ይሁን አይታወቅም። ሴጣን የሰፈረባቸው የሰውን ጥሩ ህይወት ማየት የማይፈልጉ የእህቶቻችንን ህይወት እያበላሹ ያሉ በጣም ብዙ ናቸው። በጣም የራቁት ፎቶ ላኩ እየተባሉ ራቁታቸውን ቪዲዮ እያነሱ ፎቶ እንዴ ጌታ ሆይ፣ እኔ እኮ በጣም ነው የሚገርመኝ እግዚአብሔርን። እንዴት እግዚአብሔር ተጠቦበት ተጨንቆበት በአምሳሉ የፈጠረውን ሰውነት ለማይገባ ሰው ስልክ ቀርጻችሁ ቪዲዮ አንስታችሁ ፎቶ አንስታችሁ ካሜራ ፊት ለፊታችሁ አድርጋችሁ ለማታውቁት ሰው ስትልኩ፣ ማንነቱን ላልተረዳችሁት ሰው ስትልኩ ጭንቅላታችሁ የት ነው ያለው? አሳሰባችን የት ድረስ ነው የወረደው? እውነት ይሄ ሰው ባል ይሆንሻል? ትዳር ይሆንሻል? ፍቅረኛ ይሆንሻል? በፍጹም 100% ነው የምነግራችሁ። የእናንተን ህይወት የእናንተን ለውጥ የወደፊት ጥሩ ራዕያችሁን አብሮ መኖር የሚፈልግ ሰው እንደዚህ አይነት ስራ አይሰራም። በፍጹም ያከብራችኋል። ማንነታችሁን ሪስፔክት ያደርግላችኋል። እድገታችሁን ነው የሚፈልገው። ሐሳባችሁን ነው አክሰፕት የሚያደርገው። ጥሩ ባልሆነ ሐሳባችሁ ላይ አስተያየት እየሰጣችሁ ጥሩ በሆነው ሐሳባችሁ እየደገፋችሁ የወደፊት ህይወታችሁን ያስቀጥልላችኋል።
የእናንተን ለውጥ የማይፈልግማ እንደዚህ እያደረጉ እንደዚህ ሊንክ እያዘጋጁ በሊንክ እያደረጉ ፎቶአችሁን በዓለም ሚዲያ ላይ የተከበረ ሰውነታችሁን የተከበረ ማንነታችንን አሳልፈው በዓለም ሚዲያ ላይ እያወጡ እያሳዩን ነው። ኢትዮጵያውያን ሴቶች የሀበሻ ሴቶች እየተባለ በየሚዲያው እንዲህ እኔ እስከምን ድረስ ነው የምናስበው? የእውነት እስከምን ድረስ ምንድን ነው የምንሰራው? ለምንድን ነው የማንነቃው? እባካችሁ በእምነታችሁም ጠንካሮች ሁኑ። በእምነት ጠንካራ ስትሆኑ ለእናንተም ትጠቀማላችሁ። ሰውም ላይ እንደዚህ ሰዎችን የሚጎዳ ነገር ለማድረግ ሴጣን አይተባበራችሁም፣ አይጠጋችሁም፣ አይተባበራችሁም። እና ማንኞቻችሁ ሙስሊምም፣ ጴንጤም፣ ፕሮቴስታንት ሁላችሁ ኦርቶዶክስ ሁላችሁ ሁሉም በየእምነቱ ጠንካራ የሚሆን ተሆነ ሰው ላይ ጉዳት ለማድረስና የሰዎችን ክፉ ነገር መመኘት ቢያንስ እንደው ይሻላል ብዬ አስባለሁ። ህሊናችሁ ትንሽ ይሻላል፣ የሆነ በቃ ያስተውላል። ቢፈጽሙት ራሱ እንደነዚህ አይነት ሰዎች ተጸጽተው ይመለሱና ከአንቺ ውጪ ወይም ደግሞ ከአንተ ውጪ ሌላ ሰው ላይ ለማድረግ ድፍረቱ አይኖራቸውም። አንድ ቀን ተጸጽተው ይመለሳሉ። እና ጠንካሮች ብንሆን ጥሩ ነው። ማንም ሰው እየገባ የኛን ህይወት እንዲያማስልና ህይወታችንን እንዲያመሰቃቅል ጊዜ አንስጠው፣ ቦታ አንስጠው። እኛ ክቡር ነን። እውነቴን ነው የምላችሁ፣ እኛ ክብር ነን። ሴት ልጅ ክብር ናት። ሴት ልጅ እንቁ ናት፣ ድንቅ ናት። ማንነታችን ግን አሳልፈን ከሰጠን ተክብር ይወረድን ነው የምንሆነው። ራሳችን ራሱ ጭንቅላታችን ራሱ የሚያስበው ያንን በቃ ጉድለታችንን ነው። መቼም ቢሆን ሙሉ እንደሆንን አድርጎ አያስብም ጭንቅላታችን። አንዴ ስህተት ከፈጸምን አንዴ ከወረድን በኋላ ለመመለስ በጣም ብዙ ጊዜ ይፈጅብናል። በጣም ብዙ ጊዜ እናባክናለን። ጥሩ መስራት የምንችልበትን ጊዜ በዛ ሬግሬት እያደረግን እያስታወስን ጥሩ መስራት የምንችልበትን ጊዜ እናጣለን። እና እባካችሁ ለሰውም እንደዚህ ሰውንም ለማመሰቃቀል የሰውን ህይወት የምትዘጋጁ የምትጠጉ የሰውን እድገት የማትፈልጉ ምንጊዜም የሰውን ተንኮል የሰውን ህይወት ለማመሰቃቀል የምትነሱ ሰዎች እባካችሁ ተጠንቀቁ። ነገ ጠዋት ምን እንደሚገጥመን አናቅም። ያንዳንዳችን ህይወታችን ምን ላይ እንደሚደርስ አናቅም። ሰው ነን። ይወድቃል የሰው ልጅ፣ ይሰበራል የሰው ልጅ። መቼ እንደሚሰበር ግን አያውቅም። እና እባካችሁ ባንጠቅማቸው ራሱ መጥፎ ነገር አስበን ከምናሰናክላቸው ገለል እንበል፣ ወደ ጎን ገለል ብለን እንቁም። ህይወታቸውን ይኑሩበት። እባካችሁ የሰውን ህይወት የሰውን ስነ ልቦና አንስበር።